በስንቱ ልቀጣኝ በመሃል ላይ እንደዛ እንዳታስብ አዳምጪ ሌላ ነው በቃ አይ እሰይ አባታችን ሰላም ተመልካቾቻችን እንዴት ናችሁ? አለሚቱ ቤተሰቦች እንደምን አላችሁልኝ? እግዚአብሔር የተመሰገነ ይሁን ደህና ነኝ። እንግዲህ ያው የበቀደሙን አይታችሁታል። ያው እኔ እህቴን ለመጠየቅ ነው የሄድኩት። እህቴ ምንም ብንጣላ ብንዋደድም እህቴ ናት። የፈለገ ተአምር ቢሆን የእናቴ ልጅ መቼም አልተዋትም። ግን በመሃል ላይ ገብቶ እሱ ብዙ ነገር ነው እየፈጠረብኝ ያለውና ያው አይታችሁታል። እስከ መደብደብ ደርሻለሁ። ግን እግዚአብሔር ይመስገን እግዚአብሔርን ማመሰግነው ትግስተኛ አድርጎ ፈጥሮኝ ሁሉንም የማይበት አንግል ስላለኝ ቆም ብዬ ማሰብ እችላለሁና እልክ ይዞኛል ወይ ዞር ብዬ በዱላ መማታት ጠፍቶኝ አይደለም። ግን ሰውነንና እንጣላለን ነገ ጧት እንገናኛለን የሚለው ነው ሁሌ ማስበው ማለት ነውና ሼር ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም ነው ማመሰግነው። እንግዲህ ዛሬ ደግሞ እስቲ ቃልዬን እህቴ ነች የእናቴ ልጅ እስከ መሆኗ መጠን ቀጥሬያታለሁ። እየመጣች ነው እንግዲህ ጠብቂያ ትመጣለች ማለት ነው። ደርሻለሁ ብላኛለች እንደውም ማለት ነው። ያው እንግዲህ ቃልዬ እየመጣች ነው መንገድ ይደርሳለች። እንዴት ነሽ? አላ ሰላም ነው? እንዴት ነሽ? አለሁ። ባለፈው ገፍትረሽኝ የርሻ እኔንም እና ታዲያ ገፍትሬሽ ቢሄድ ታዲያ ሲቀጠቅጠኝ ሲደበድበኝ ምን ላድርግ? እናቴ ልጅ ሲቀጠቅጠኝ ሲደበድበኝ ማለት ምን በአጋጣሚ እኔ ላረጋጋ ቁጭ በይ አይደል ያልኩሽ? ታዲያ ላረጋጋ ቁጭ በይ አይደል ያልኩሽ? እሱ ያረገኝን ማንም ምንም አድርጎኝ አያውቅም። ኖ ላረጋጋ ቁጭ በይ ያለም እየለስን ሰው ይቀጥልሻለሁ። እሱ እንዴት እንደደፈረኝ ማንም እናትና አባቴ እንኳን እሱን ያክል መተውኝ አያውቁም። ታውቂያለሽ እኮ መረጋጋት የምትችል እኮ አለብሽ። መረጋጋት እኮ መቻል አለብሽ። አንቺ ኮስታይ መሆን አለብሽ። ታዲያ ምን ላድርግሽ? በጠጡን ያልጠረገ በጠጣ እና እኔ በመሃል ቤት እናንተ ታንገበግቡኝ ታቃጥሉኝ። ታዲያ እኔን ማየት አይለብሽም? አንቺንማ ምን ጊዜም አላጣሽም። የእናቴ ልጅ ነሽ። የፈለገ ታምር ቢሆን እኔንም ገፍትረሽኝ እኮ ነው የወጣሽው። እንዴት ነው የምታስቢው? በገፈትርሽስ እና ታዲያ እንደዛ ማድረግ ነበረብሽ። እዛ ጋር እነሱስ በራሳቸው ቢደባደቡስ ቢጣሉስ ለያቸው አትይም? ለኔ እኮ ዋጋ አልከፈልሽም። እንዳናካበለሽ ብቻ ነው የርሽልኝ። ገባሽ? ያለ እኔ የሚያጠግበኝ ይመስልሻል? እና ምን ማድረግ ነበረብኝ? ማየት መቀጣሉ ይችላል፣ ሊደባደቡ ይችላሉ። እዛው ይቀጥቅጡኝ ማለት ቀጠቀጠኝ አትበይ። እኔ እኮ አይቼሻለሁ። ደርሼባችሁ ይል እንደ ያረጋችሁትን አይቻለሁ እና አትበይ። ምን አልጎሻል? ታዲያ ቅቤን ይቀባኝ። አንቺ ደግሞ ዛሬ ልትለክፊ ነው እንደ የመጣሽው? ልላከፍ አይደለም እና ምንድን ነው ማለት ነው የመጣሽው? እውነቱን ለመናገር ለምንድን ነው የምለክፍሽ? እኔ ወንድ ነኝ እንዴ? አንድ ነገር ልንገርሽ። ዛሬ ጠራውሽ ስርዓት አድርጎ ትዳርሽ ነው። አለምሽን ማየት መብትሽ ነው። መኖር ትችላላችሁ፣ መስራት ትችላላችሁ። ግን መጀመሪያ ሀ ብሎ ሲል መጀመሪያ ቤተሰብሽን አስከብረሽ ከዛ በኋላ ወደ ትዳር መግባት ትችያለሽ። መጀመሪያ አተገባባችሁ ስንት ከሱ ጋር ከእንዳውም እሱን ጫፉ እንድነክብኝ አልፈልግም። ኧረ ሻለም ፀሐይ ደስታ ምንም ደስታ አትበይ። እንደነኝና እኔ የኔ ህይወት ሁሌ መታመስላ በጥበጥ አለበት ባንቺ ምክንያት። ስራችን ያዥ። የትኛውን ባልሽን ነው በጥብጫ ያስቀረውብሽ? በቃ እሱን እኔና እግዚአብሔር ነው የምናውቀው። ሁሌ እንዳመሽን እኮ ነው መሀል እየገባሽ እኔ እንዳመሽን እንዳም ከህይወታችን መውጣት አለብሽ። እሱ ልተው አልችልም። ገባሽ? ወደዋለሁ። ብዙ አመት የኖርነ ስንት አመታችን እንደሆነ ታውቂዋለሽ? ነው እሱ አመቱንም ልቁጠርልሽ። ጤነኛ ነሽ? ግን ነው ጠጥሽ ነው የመጣሽው? ምንም አልጠጣሁም። ምንም ክብር ምስጋና ምንም የጠጣሁት ነገር የለኝም። ነው ስጠጣ ደግሞ አየሽ ነው ባልና ሚስቶቹ ጭንቅላታቸው አንድ ነው የተመረዘው። ኦሆ እንደዛ አትበይ። ቀጠቀጠ ይላልሽው እኮ ነው። አልቀጠቀጠሽም። እና ቅቤ ነው ይቀባኝ? ቀጥቅጦሻል አሁን? አይ ለጋ ቅቤ ነው ይቀባኝ እኮ። ስራ አሁን ምን አድርጌ ነው የምትይኝ? አሁን ጠራሽ ለምንድን ነው? ምን ላድርግልሽ? ልታስይዙልኝ ነው? ምንድነው ስርዓት ማስይዘው? በቃ ከእህትሽና ከኔ ምረጭ ብሎሻል አይደል? እሱ አልመርጥም እየዋለሁ። በቃ እሱን ደግሞ አይተሻል። አንድ ነገር ልንገርሽ። ታዲያ መጥቼ እህቴን መጠየቅ መብት የለኝም? እሱ መብት አለሽ። አግባባሽም የለኝም። እሱ ይበልጥብኛል በይኝ እንጂ መጠየቅ ትችያለሽ። ግን መግባባት አለባችሁ ሁለታችሁ። ካልተግባባችሁ ደግሞ መቅረት ትችያለሽ። ህይወታችሁ መውጣት ትችያለሽ። ገባሽ? እኔ ሰው መለማን በቃኝ። በቃ መረረኝ እኮ አይገርምሽም? በቃኝ፣ ገለማኝ። ስንቱ ሰው ላስታመው። ማስታመምና ማዘል እኮ ይከብዳል። ገባሽ? እና እንዳዝለው ነው የምፈልጊው? እንዳዝልሽ ነው የምፈልጊው? እሱም እዛ ጋር በመሃል ቤት። እኔ እኮ በመሃል ቤት እየተንገበገብኩ ነው ያለው። ማንም ይረዳኝ ክርስቶስ ብቻ ነው። የድንግል ማርያም ልጅ ክርስቶስ ይረዳኛል። ገባሽ? በመሃል ቤት አንቺ እዚህ ሚጥሚጣ እሱ እዛ ሚጥሚጣ። እኔ እኮ ተቃጠልኩ። ምን ላድርግ?
እንዳረግልሽ ነው የምፈልጊው? እኔስ ብሆን በሷ ቦታ በሉ እንጂ ምን ነው ለመፍረድ እኮ ሁሉም ቀላል ነው ገባሽ? ከጎን ለማሻገር አንደኛ ነው ሁሉም። በሷ ቦታ ግን እኔስ ብሆን ያለሁት ማንም አላለኝም። እንደ አይነታችሁ ባልና ሚስት ማንናም አንድ አይነት አይደለም። እኔ ቃልዬ ነኝ ራሱን ይቻል ማይንድ አይደለም። በቃ ዝም በይ። ዝም አይደለም ዝም ባልምት አንቺም ልደበድቢ ነው ማለት በተራሽ እኔ ባለጌር ወልዶ ልደበድቢ ነው ማለት ጨዋ ወልዶ ነው ያሳደገኝ። በቃ ጨዋ ከወለደሽ ደግሞ መረዳት አለብሽ ገባሽ? እኔ ልንገርሽ አይደለ እኔ ከምንም እና ከማንም በላይ እኔ ጨዋ ወልዶ ያሳደገኝ። እሰይ እንኳን ጨዋ ወልደሽ አንቺ አባት ሌላ ነው እኔ አባት ሌላ ነው። በቃ አይ እሰይ አባታችንም አንድ ቢሆንም የአባታችንን አስተዳደግ የመቀበል አለመቀበል ይለያያል። ምን ላድርግልሽ ታዲያ? አልቀበስ እንታይ ነው እንደሱ አንቺም እንደሱ ትሽንታይ እንዳለኝ እሱን ታይ ነው ትባልተው ይሄ እንዳታስቢው። እንደዛ አይደለም ያለ እንደዛ እንዳታስቢ አዳምጪ። እንደዛ አስቤ አላውቅም። ግን አንቺ በጣም የምታስቢው ሁሉ ግራ የገባው ቀኝ ሲሉሽ ግራ የምታስቢው አንድ ባል እኔ ቢኖረኝ መጀመሪያ አንቺን ወዱ፣ መጀመሪያ አባቴን ወዱ፣ መጀመሪያ እናቴን ወዱ፣ መጀመሪያ እህቴን ወዱ። እናትና አባቴን ይወዳል። አንቺ ጋር መግባባት ያቃተው አዳምጪ። በቃ ቤተሰቦቼን ወዱ፣ ቤተሰቦቼን አክብሮ ጎንበስ ቀና ብሎ እኔ ስመጣ ኖር ብሎ አክብሮ ቤተሰቤን ሳይወድ ቤተሰቤን ሳያናግር ቤተሰቤን ለኔ አንቺን ሳያከብር ባል ብያለቀ እኔ ያከብረኛል ይወደኛል። ቤተሰቤን ሳይዝ ቤተሰቤን አትበያለሽ። አንቺ ጋር እኮ ነው ያላችሁት። ከማን ጋር ተጣላ? ይሄ ልጅ ከሌላ ሰው ጋር ከማን ጋር ተጣላ? ሁሉም ያውቀዋል። አባቴም ቢመጣ በድንጋይ ነው የሚለው አይለው። ጋጥ ወጥ ስርዓት ያጅባል እንድትሰርቢ አልፈቅድልሽም። ጋጥ ስርዓትሽን ያዥ አንቺ ስርዓት አለበለዚያ አንቺ ትቀራለሽ እንጂ እሱ አይቀርም። መንገድ ላይ ያደረ ዱርዬ እንኳን እንደሱ አይሆን። ተሰማያለሽ? ካሁን በኋላ ካልቀባት ራስ ላይና ከኔ ላይ መውረድ አለብሽ ገባሽ? ስለዚህ እኔ ልትናገሪ እሱ ልትናገሪ አልፈቅድልሽም ከገባሽ እንዳንቺ ቆሜ ልቀርልሽ እንዴ? ነኝ ማንደሪ አዎ እንዳንቺ ቆሜ ልቀር ነው የምትፈልጊው? እኔ እኮ ባላጥቻ አይደለም። እኔ እኮ ወንድ አጥቻ አይደለም። ቤተሰቦቼን ምን አርጊያቸው? እህቶቼን ምን አርጊያቸው? ይገላምጥብኝ ይሆን? ብዙ ነገር ያረግብኝ ይሆን እያልኩ ነው። ወንድ አጥቻ አይደለም። ታውቂያለሽ በዙሪያዬ አንድ ሺህ ሰው በረዛ በቃ አንድ ሺህ ሰው ወጥሽ ማን ገሬና ይናገረኝ አንድ ሺህ ሰው ነው ያለው። እኔ ነኝ ወጥሽ ግን ከቤትሽ እቀራለሁ። በቃ አላንቺ መች እንግዲህ ከዚህ በኋላ አትናገሪ፣ አታፍኝ። እሺ አዝናለሁበት የማልፈልገውን ነገር እንድናገር ታደርገኛለህ። ብዙ ነገር ካንቺ እንደዚህ ትኛለሽ ብዬ ጠብቄ አላውቅም። በጣም አዝናለሁት። በስንቱ ልቀጣኝ በመሀል ቤት ያ በመሀል ቤት እቺ በመሀል ቤት ያ ነደርኩ እኮ እኔ ወይ ታንቄ ልሙትላችሁ እንዴ? ሂድ ገመድ ሰጥሻለሁ እንድታነቀለሽ። አዎ ተይ እባክሽ። እንዳንቺ አይነት እህት ከሚኖረኝ ብትታነቂ ብትሞች ይሻል። በቃ ልይ አይዞሽ እህቴ እኮ ስናደድ አይ አሊ ደግሞ ምን ነካሽ? እኔ ታዲያ ለምን እንድናገር ታደርጊኛለሽ? እኮ ወዲያ አላስቀምጠው ነይ በቃ ተነሽ እንሂድ ነይ። እኔ እንዲከፋሽ አልነበረም የተናገርኩሽ ገባሽ? ግን ሆዴ ያለው እኔ እንደምገለብጠው ታውቂያለሽ። ካሜራማን አቆመው። በቃ ለምንድን ነው የሚያቆመው? ይቀረጻው። የልብሽን ተናገርሽ አይደል? እኔ እንዲከፋሽ ፈልጌ አይደለም ማለት እህቴ። እኔ ወድ ዝም በይ በቃ እህቴ። ነይ ተይኝ አትበይ። ስንት መስዋዕትነት ለቤተሰብ በከፈልኩኝ እንደዛ አልሽኝ አይደል እህቴ? ትቀቂ ነይ አብረን ነው የምንሄደው። እባክሽ እንደሱ አትበይ እሺ በቃ። እና ለምን አንቺ እንድናገር ታደርጋለሽ? ለምን ትኮረኩርኛለሽ? እኔ ስለማላወጣው ነው ዝም ብዬ ስላለሁ ነው። አንቺ እኮ ቢያንስ እኔን ትለበልቢያለሽ። እሱ ሲናገርሽ እሱ ጋር እኔ መጥተሽ ትናገሪያለሽ። እሱ ደግሞ እኔን የሚለበልበኝ ላንቺ አልነገርሽም። እኔ ደብቄ አምቄ ነው ያዝኩት ገባሽ? ለምን ይሄ ቀራኔ ሆድ ሽካሬ እንዳይመጣ ነይ በቃ አሁን እንሂድ። ይቅርታ እንግዲህ እኔ እንደምናገር ፊት ለፊት እንደምገለብጥ ታውቂያለሽ። ለነገ እንደማልት ታውቂያለሽ፣ እንደማወጣው ታውቂያለሽ። እንኳን እንደዚህ ከፍቶኛ አይደለም ሳይከፋኝ ፊት ለፊት እንደማወጣው ታውቂያለሽ። ስሜታዊ ነኝ እኔ ቸኮላለሁ ገባሽ? ተረጋጊ እህቴ ነይ። አይ ተይኝ በቃ አትበይ እንጂ። አይ ተይኝ አትነካኪኝ። የልብሽን ከተናገርሽ በኋላ ሞጥሽ ተናግርሻላ። ከዚህ በኋላ በቃ ምንም አትበይኝ። አሁን ዝም ነው የምፈልገው እንግዲህ ማለት ነው። እኔ ፊት ለፊት እንደምናገር እንደማልደባበቅ ታውቃላችሁ። ሁለቱ ሊግባቡልኝ አልቻሉ። እኔ የት ሀገር ሄጄ ልኖር እንዴ? የት ልኖር?
ግራ ገባኝ እኮ እሱ በዛ ይለበልበኛል፣ እሷ በመሀል ቤት ትለበልበኛለች። እሷን ሰራዳ እሱን ሰራዳ እሷ ለኔ መሀል ቤት ተቃጠልኩ። እውነቴን ነው። ሰው ወዶ አይደለም የሚታነቀው ራሱን የሚያጠፋው። እና በቃ እኔ ቻናሉን ልዝጋውና አብረን እንሄዳለን። ተረጋጊ እስከዛ። እሺ ነው ተይኝ በቃ ተረጋጊ በቃ ወዲያው እንደምመለስ ታውቂ የለም እንዴ? ተረጋጊ እና በቃ አሁን ተረብሻለች አለምዬ። በቃ ጥሩ ኮንዲሽን ውስጥ አይደለችም። እኔም ደግሞ እንድሳወጣው ቅጥል ያልኩት ወዴ ውስጥ ተንፈስ ስለው ቀለል ይለኛል። ምክንያቱም ለምን ይመመኝ እና ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ደግሞ ስለምታበረታታት ከልብ አመሰግናለሁ። እግዚአብሔር ያክብርልን፣ እድሜ ይስጥልን።